ተመልከቱ ወላሂ ቁርአን የማንን ልብ አረጋጋ። እዚህ ጋር እንደምትመለከቱት ታላቁ ኢማም እንግዲህ በሰዎች ፊት በታላቅ ድምጻቸው በውብ ቅላጼያቸው እንግዲህ ቁርአንን አሳምረው እየቀሩ ይሄ ልብሱ የቆሸሸ ነገር ግን ልቡ ንጹህ የሆነ በቁርአን የነጻ ሰውዬ እንግዲህ አጠገባቸው ለመቆምና ሲሞክርና ዘበኞቹ ሲመልሱት ነገር ግን እሳቸው ተው ብለው እንግዲህ በአማረ ድምጻቸው ሲያረጋጉት ነፍሱ ስትረካ ሰላም ሲሰማው የሚታይበት ቪዲዮ እጅግ አነጋጋሪ ሆኗል። እኛም ትምህርት ይሆነናል ብዬ ነው ያመጣሁት። ተመልከቱት ቪዲዮ። وبعد موتها فلله العزة جميعا فلله العزة جميعا فلله العزة جميعا إليه يصعد